ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በእነሱ ሪአክት ሀሳብ አስተያየት እንሰጣለን። እስከ መጨረሻ የትም እንዳትሄዱ። ከዛ በፊት ግን ለሰባት አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮቹ ሌትስ ጎ። እሺ ውዶቼ፣ ሰሞኑ ማለት ነው ዲስ ዊክ በጣም የሚያሳዝን ቪዲዮችን በሶሻል ሚዲያ ላይ አይታችኋል አይ ቲንክ ይመስለኛልና በሱዳን ሀገር ላይ እየተከሰተ ያለው ነገር አይ ፊል ሶ ባድ ምናምን በጣም ጥሩ ስሜት የለውምና በጣም ነው ያዘንኩት። የምሬን ነውና እንድ ቪዲዮ ላሳያችሁ። በጣም ነው የሚያሳዝነው። በጣም ነው የምር ይሄን ቪዲዮ ሳይ ያው ይሄንን ቪዲዮዎች ሳይ በጣም ነው የምሬን ያዘንኩት። የሱዳን ህዝብ ይሄ አይገባውም። በጣም መልካም ህዝብ ነው፣ የዋህ ህዝብ ነው፣ በጣም ጥሩ ህዝብ ነውና ፈጣሪ የምሬን ነው ከእንደዚህ አይነት ጭንቀት እንዲያወጣቸው በጣም ነው የምመኘው መጸለያውም። በዛ ላይ ደግሞ የዓለም ሀገራትም እንዲደርሱላቸው በጣም ብዙ አይ ቲንክ አሁን ብዙ ሰው ሪፖስትም እያደረገ ነው ምናምንና ግን በጣም እንደዘንኩ ታውቃላችሁ። ላይ እንዴት ነው ሰው ሆኖ በሰው ላይ እንደዚህ የሚጨክነው? ዋይ ለምንድን ነው? በጣም ይደብራል። የምሬን ነውና ሰላም እንዲሆን እመኛለሁ። ያሳዝናል በጣም። ቁማር ኢትዮጵያ ውስጥ ማን እንደሚጫወትና ምን ያህል ትራንዛክሽን እንደሚካሄድበት ለማወቅ ሲምፕል ኤግዛምፕል ልንገራችሁ። ከዚህ በፊት የኢትዮጵያ ንግድ ባንክ ኤቲኤሞች ከ9 ሰዓት እስከ ሆነ ሰዓት ድረስ ለትንሽ ሰዓታት ድረስ ሀክ ተደርጎ ነበር። በዚህ ውስጥ ሚሊየንስ ብሮች ተወስደዋል። የወሰዱት ደግሞ በብዛት የዩኒቨርሲቲ ተማሪዎች ናቸው። እንደዛ ነው የተዘገበልን። እንግዲህ የኢትዮጵያ ንግድ ባንክ ብሩን መልሱ ብሎ ስማቸውንና ፎቶቸውን በየብራንቹ አንድ አመት ሆኖታል አይደል? አመት ምናምን አልተመለሰም። እነዚህ ያልመለሱ ወጣቶች ብሩን ወዴት አረጉት ብሎ ትራንዛክሽናቸው ሲታይ ወደ አቋማሪ ድርጅት ነው። በተለይ ወደ ቫሞስ የተባለ አቋማሪ ድርጅት ነው። ተማሪዎቹ ከንግድ ባንክ የወሰድነው ገንዘብ በአቋማሪ ድርጅቶች ተወስዶብናል አሉ። ከኢትዮጵያ ንግድ ባንክ የወሰዱትን ገንዘብ ወደ አቋማሪ ድርጅቶች ወይም ደግሞ የቁማር ቤቶች አዘዋውሩ ተመራቂ ተማሪዎች ገንዘቡን የመመለስ ባለመቻላቸው ብቻ አጣብቂኝ ውስጥ ገብተዋል ይላል የቲደብሊው ዘገባ። ተማሪዎቹ ከኢትዮጵያ ንግድ ባንክ በቴሌብር አማካኝነት በአቋማሪ ድርጅቶች በከፈቱት አካውንት ያስገቡት ገንዘብ የት እንደገባ አያውቁም ነው የተባለው። ተማሪዎቹ ካለፈ በኋላ እጃቸው ላይ ስልክ አለ፣ ወዲያው ሊጫወቱት የሚችሉት ነገር ነው። ስልካቸውን ብድግ አድርገው ሊጫወቱ የሚችል ነው። ትራንዛክሽኑ በዚህ ደረጃ ነው እየተካሄደ ያለው። በዚህ በቁማር ምክንያት ህይወታቸው ምስቅልቅል የወጣ ወጣቶች ብቅ እያሉ ነው። የባንክ ሰራተኛ ሆኖ መኖር አልቻልኩም፣ ራሴን ላጠፋ ነበር የሚል በቀደም እግረኛው ሚዲያ ላይ እንትን ሲታወቅ ምን ያህል ሀገራችን ላይ ይሄ ሳይለንት ኪለር የሆነ ገዳይ ወጣቶቻችንን ምን ያህል እያጎሳቆለ እንደሆነ ቤተሰብን ምን ያህል እያመሰ እንደሆነ ለመረዳት እነዚህን ወጣቶች ማየት ነው። ኢቢኤስ ላይም አንድ ልጅ እንደዚሁ ቀርቦ ምን እየተደረገ እንደሆነ ሲያወራ ነበር። እዩዋቸው እንግዲህ። ይሄንን ካየን እነዚህ አቋማሪ ድርጅቶች ፍቃድ የሚወስዱት ከብሔራዊ ሎተሪ አስተዳደር ድርጅት ነው። ኢትዮጵያ ውስጥ ሲጀምር ቁማር አልተፈቀደም። በዘጋትም አለበት ነው ፍቃድ የሚያወጡ። ፍቃድ ካወጡ በኋላ የሚያጫውቱት ግን አቋማሪ ቁማር ላይ ነው የተሰማሩት። እነዚህን እንግዲህ በማውጣት ሂደት ውስጥ ብሔራዊ ሎተሪ ትውልድን በመግደል ሂደት ውስጥ አንደኛው ተጠያቂ ነው። የአንድ ሀገር ከንትኖ ድርጅት ሆኖ የአንድ ሀገር የራሱን ዜጋ ለመግደል ይሄን ያህል መጨከንና ይሄን ያህል ዝም የተባለበት ምክንያት ብሔራዊ አስተዳደር ድርጅት ዝም ማለት የለባቸው አይደል? እዛ ውስጥ ያለ አንድ ግለሰብ የህዝብ ግንኙነት ኃላፊና ፍቃድ የሚሰጥ አንድ ሰው ከፈረንጆቹ ጋር ከቼክ ሪፐብሊካን ጋር ከናይጄሪያውን ጋር ያልተፈቀዱ የቁማር እንትኖችን ፍቃድ በመስጠት እንግዲህ ወጣቶቻችን ይሄን ያህል እንትን እያሉ ነው ያሉት። ነገ በጣም ብዙ ወጣቶች ደቡብ ክልል ላይ ራሳቸውን ያጠፋሉ። የቤተሰቦቻቸውን ውርስ ሸጠው ያበዱ ወጣቶች እድላው ነው ያሉ። ጎዳና ላይ ወጡ ወጣቶች አሉ። ዝም ሊባል አይገባም። የሚመለከታቸው አካላት ቴሌ በዚህ ውስጥ ተባባሪ በቴሌ ብር አማካኝነት እነ ቻፓ እነ
ገንዘብ ትራንዛክሽን የሚያካሂዱ ዲጂታል ገንዘብ የሚያስተላልፉ አካላት አይዋቸው ይመለከተናል፣ ትውልድ ላይ ይመለከተናል የምትሉ ወንጀል ላይ ይመለከተናል የምትሉ አካላት ነገ ከነገ ወዲያ እየበዛና ሶሻል ምስቅልቅሉ መያዝ መጨበጥ እስኪያስቸግር ድረስ ይመጣል። በጣም የሚያናድደው ነገር ደግሞ እነዚህ ቁማር ድርጅቶች አገር ውስጥ ኢንቨስት ያደርጉም ሲጀምሩ ብሩን ወደ ዶላር እዚህ ተወካይ ያላቸው ባንዳ ወደ ዶላር ይቀይሩላቸዋል። በኬንያ በኩል አድርገው ወደ ሀገራቸው ነው ይዘው የሚሄዱት። ቼክ ሪፑብሊኮች አሉ፣ ናይጄሪያውያን አሉ፣ ኬንያውያን አሉ። ይመለከተናል የምትሉ ሳይቃጠል በቅጠል ነው። ሰውዬ በጣም መለኪም በጣም ጎበዝ ነው። ለትውልዱ በጣም መስራትን የሚፈልግ ሰው ነው ምናምንና ልክ ነው እኮ ለምንድን ነው እንዴት ነው ቁማር እንደዚህ እንዴት ነው ሌጋል ሆኖ መቀጠል እንዴት ነው? የመንግስት አካል ይሄንን አያውቅም ነው? እውነት ነው። እኔ የሆነ ቀን ቅርብ ጊዜ ላስት ዊክ ላይ ያቀረብኩት አንድ ቪዲዮ አለና በጣም ወጣት ልጅ ነው ምናምን አሁን ከዚህ ቀጥሎ ማሳያቸዋለሁና ወጣቱ በመናደድ በንዴት ምናምን ራሱን በጣም እያጠፋ ነው። ተስዋይ ምክንያቱም ይሄ ምክንያቱ ደግሞ እንትን መሆኑ ነው። ምንድነው ብሩን ይበላሉ። ብሩን ሲበሉ ደግሞ መመለስም ስለማይችሉ ራሳቸውን በማጥፋት ቤተሰብን ይጎዳሉ መልሰውና ለምንድነው ኃይል ይባል የማይችለው? ደግሞ ዲስ ዊክ የሆነ አንድ መረጃ ወጥቷልና በጣም አማኑኤል ሆስፒታል ዋስ ነው በቃ እዚህ ድረስ ነው አሉ። በጣም ሞልቷል እና አሁንም ሰዎች ወጣቶች ደግሞ በጣም ወጣት ልጆች ናቸው ምናምን አሉና ከድረጋ ከቁማር ጋር አንደኛ ቁማር ነው በጣም ሰውን እየገደለ ያለውና ኃይል ይባል ይገባል ብዬ እኔም አስባለሁና በጣም ነው የሚያሳዝነው። የምሬ ነው። ዋስ ሪሊ ባድ ማለት ነው። ራስ ማጥፋት በዚህ ደረጃ ለምንድን ነው ቀላል ነው ግን ያረዳል? I don't know. ይሄንን ቪዲዮ ተመልከቱ። I come to say goodbye. Where are you going? It's not a little trip. Why? Charlie, will I ever see you again? ጂም ይባላል ራሱን አጠፋ። ከትላንቱ ላይም አንድ ልጅ ራሱን አጠፋ። በጥቅምት ወር ብቻ ከ14 እስከ 18 የሚሆኑ ወጣቶች ራሳቸውን አጥፍተዋል። ምንድን ነው የተፈጠረ ያለው ነገር? እግዚአብሔርን ያልሰማነው ነገር አለ። ነገሮች ሊከባብሉብን ይችላሉ። የሆኑ ነገሮች ሊጨንቁን ይችላሉ። ሃይማኖት ያለን ለመቼ ነው? እግዚአብሔርን ሃይማኖት ለመቼ ነው? በጨነቀህ ጊዜ ሄደህ ካልጸለይክበት ኦርቶዶክስ ኪዳነ ምሕረት ጋር ሄደህ ካልጸለይ፣ ሙስሊም መስጊድ ሄደህ ካልጸለይ ሃይማኖት አለኝ የምትለው ታዲያ ምን ጋር ምንድነው ጥቅሙ? ሃይማኖት ለስም ብቻ ነው እንደ ሃይማኖት ያለው? እግዚአብሔር አውቃለሁ ሁሉም ሰው ሲጀመር በአብዛኛው ኢትዮጵያ ውስጥ የሚኖር ሰው እንዳለ ደልቶት አይደለም እየኖረ ያለው ወር ደስተኛ ሆኖ እየኖረ አይደለም። ስንት የባሰ ነገር ያሳለፉ ልጆች እኮ አሉ። ግን ደግሞ በቃ ራስ ማጥፋት መፍትሄ ነው። ምንም ሞቶ ቃሽ ይሆንኩኝ አይደለም። ግን ደግሞ በህይወት ላላችሁ ነው ይሄ ወደፊትም እንዳታስቡ። በቃ ያለፈው አልፎ ግን ፕሊዝ በቃ እባካችሁ ራሳችሁን ጠብቁ። እግዚአብሔር አንድ እናት ልጇ ራሱን አጥፍቶባት እንደ ስቅስቅ ብላ እየለቀሰች እንደነበረ ግባና ባዮ ላይ ፒን አድርጌዋለሁ እንትና ቪዲዮ እና ፕሊዝ እባካችሁ ወጣችሁ ራሳችሁን ጠብቁ። በቃ ሃይማኖት ለምን ነው? እግዚአብሔርን ሄደህ ካልጸለይክ ምን ያደርግልሃል? ሲጀምር ማዕረግ ብቻ ነው። በዚህ ደረጃ ለምን ዝም እንደተባለ ስላልገባኝ በጣም ያሳዝናል። በቃ እግዚአብሔር ወጣት ግን 17 ዓመት ከ14 ዓመት እስከ 20 ዓመት ባሉት ውስጥ ብቻ ራሱ ወደ 9 ልጆች ምናምን ናቸው ራሳቸውን ያደረጉት። እና ፕሊስ ባካችሁ ራሳችሁን ጠብቁ። ያራዳል ነገር ሊከብድብን ይችላል። ወደ አምላካችን መጠጋት ነው። እውነት ለመናገር የበዛውን በዚህ ምክንያት ነው። በጣም ሰው ቁማር ይበላል እንዳልኳችሁ 1 ሚሊዮን የነበረው ሰው እሱን ተበላ ማለት ምንድነው የሚሆነው? ያ ሰው በጣም ከባድ ነው። የቤተሰቦቻቸውን ሀብት እንደዚህ ወስደው የሚያስይዙ የቤተሰቡን ወርቅ ወስደው የሚያስይዙ ልጆችን በቅርብ አውቃለሁና ይሄ ነገር ኃይል ይባል ይገባል። ማስቆም ይቻላል እኮ ስንት ኢትዮጵያ ስንት የሚያስፈልግ ነገር በሞላበት እንትን ይሄ ሁሉ ቁማር ቤት ተከፍቶ ደግሞ ቅድም ሰምታችሁታል። ኢቨን ኢፍ አገር ውስጥ ኢትዮጵያ ውስጥ እንኳን ኢንቨስት አያደርጉም ብሩን ወደ ዶላር ቀይረው ይዘው ለሚሄዱ የማይረቡ ሰዎች ለምንድነው ሀገራችን አሳልፈን የምንሰጠው? በእርግጥ የሆነ ጊዜ ላይ የሆነ ብር ስትበሉ ምናምን አዲክትድ ነው የምትሆኑት። የሆነ ከዛ ውስጥ ራውንድ በቃ እዛ ውስጥ ራውንድ ከዛ እንዳትወጡ ነው የሚያደርጉት። በጣም ከባባድ ሰዎች አሉና ፕሊስ ባገኛችሁት አጋጣሚ ከዚህ ራቁ።
ታላላቆች ደግሞ ምከሯቸው ፕሊስ። 1 አመትም 2 አመትም የምትበልጧቸው ታላላቆች ምከሯቸው። እንደዚህ አይነት ነገር ውስጥ ያሉ ሰዎችን ፕሊስ ለመርዳት ሞክሩ። ምንም ቢፈጠር ደግሞ ራሳችሁን ለማጥፋት ሞክሩ ፕሊስ። ብዙ ሰው ይጎዳል። እናንተ ካለፋችሁ በኋላ ቤተሰብ በጣም ነው የሚጎዳው። ስፔሻሊ እናት ልነግራችሁ አልችልም። እና እንደዚህ አታርጉ እሺ። ያሳዝናል። ወደ 7 ቤተሰቦች እንዲያል መጨረሻ ላይ ደርሰናል። እስከ መጨረሻ አብራችሁን ስለነበራችሁ በጣም አመሰግናለሁ። በጣም ትምህርታዊ እና የሚያሳዝን ታሪክ ነው አክቹሊ ዛሬ ያቀረብነው እና ራሳችሁን ፕሮቴክት እንድታደርጉልኝ ብዬ ነው። የምሬን ነው። እስከ መጨረሻ አብራችሁን ስለነበራችሁ ደግሞ አመሰግናለሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ ላይክም ካደረጋችሁ ደግሞ ላይክ አድርጉልኝ። የሚቀጥለውን ጥሩ ቪዲዮዎችን ሀሳብ አስተያየት የምንሰጥባቸውን ጥሩ ቪዲዮዎችን ይዤላችሁ እመጣለሁ። እስከ መጨረሻ አብራችሁን ስለነበራችሁ ቴንክ ዩ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉልኝ። በሚቀጥለው ጥሩ ቪዲዮ ይዤላችሁ እንደመጣ ነግሬያችኋለሁ። ወዳችኋለሁ። ባይ